Naughty football. ሰላም ውድ የናቲ ፉትቦል ተመልካቾቻችን እንደምን አድራችሁ? የሐምሌ 22 2018 ዓ.ም ዕለተ ሮብ ዜናችን ተጀምሯል። እስከ መጨረሻው አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ወደ ዜናችን እናልፋለን። ዜናዎቹን እያጋራችሁ እያከፈልኳችሁ መረጃዎችን እያከፈልኳችሁ አብራችሁ መቆዩ እስከ መጨረሻው። እኔ ናትናኤል ብርሃኑ ነኝ። እስከ መጨረሻው አብራችሁን ቆዩ። ዛሬ በዝውውር መረጃዎችን በርከት ያለ ዝውውር መረጃ ይዘናል። ስለ አርሰናል፣ ስለ ማንቸስተር ዩናይትድ፣ ስለ ሊቨርፑል፣ በተለይ ስለ ባርኮላ ጉዳይ እናም ስለ ማንቸስተር ሲቲ እና ስለ ቼልሲ ጉዳይ በርከት ያሉ ጥንቅሮች መረጃዎችን ይዘናል። እስከ መጨረሻው ግን ተከታተሉን። ስለ ሪያል ማድሪድ ጨምር ይዘናል። ስለ እንግሊዝ ፕሪሚየር ሊግ ሌሎች ክለቦችም ይዘናል። ዝውውር እናም ደግሞ አንዳንድ ጨዋታዎች ተደርጓል። የአቋም መለኪያ ጨዋታዎችም እነሱንም ውጤቶችን እንነግራችኋለን። የአሰልጣኝ ሁለት ቅጥሮች ተደርጓል። እነማን ናቸው ቢሮ ወደ መጨረሻ አካባቢ ላይ እንነግራችኋለን። ግን እናንተ የሚጠበቀው እስከ መጨረሻው መቆየት ብቻ ነው። እስከ መጨረሻው ከናቲ ፉትቦል ጋር አብራችሁን ቆዩ። ላይክ፣ ሰብስክራይብ አድርጉ፣ አበርታቱን። ሌሎቻችሁም እያጋራችሁ ሼር እያደረጋችሁ ላይክም እያደረጋችሁ ጀምሩት። ሰብስክራይብ እንድታደርጉ ወደ ዜናችን ስናልፍ በአርሰናል ጉዳይ እንጀምራለን። አርሰናል ለቪኒሲየስ ጁኒየር ጥያቄ ለማቅረብ እየተዘጋጀ ነው ቢባልም ግን ቪኒሲየስ ጁኒየር በዛው በሪያል ማድሪድ መቆየት እንደሚፈልግ ተነግሯል። ስለሆነ ወደ አርሰናል የመጣቱ ነገር የቀረ ይመስላል። ሪያል ማድሪድ ቪኒ በሪያል ማድሪድ እንደሚያራዝም ተስፋ አላቸው። ስለሆነ አርሰናል ከቪኒሲየስ ጁኒየር ጋር ስሙ በጣም እየተያያዘ ነበረ። አሁን ግን እዛው የሚቆይበት አጋጣሚ የሰፋ ይመስላል። የእንዲያም ቢመጣም እንኳን ቪኒሲየስ ጁኒየር ግን እዛው መቆየት ነው የሚፈልገው። ሪያል ማድሪድም ማቆየት ይፈልጋሉ። ስለሆነ ሪያል ማድሪድ ቪኒሲየስ ጁኒየር ሪያል ማድሪድ ይቆያል። ሪያል ማድሪድም ቪኒሲየስ ጁኒየር እንደሚያራዝም ተስፋ አላቸው ተብሏል። አርሰናል ሌላ ተጫዋች ላይ ማማተር ያለበት ይመስላል። ምናልባት ቡዱ ባርኮላ ፊቱን ሊያዞር ይችላል ተብሎ ይጠበቃል። ስለሆነ ቪኒሲየስ ጁኒየር ጋር ምናልባት ላይሆን የሚችልበት አጋጣሚ የሰፋ ይመስላል። ቪኒሲየስ ጁኒየር እዛው የሚቆይበት አጋጣሚ አለም ተብሏል። እዛው ሪያል ማድሪድ መቆየት ይፈልጋል ተብሏል። ከነ ኪሊያን ኤምባፔ በታች ነው ደሞዝ የሚከፈለው እዛ ከቆያውን ቪኒሲየስ ጁኒየር። አርሰናል ግን በጣም ከሪያል ማድሪድ የሚከፈለው በላይ ለመክፈል ተዘጋጅቶ ነበር አርሰናል። ነገር ግን ቪኒሲየስ ጁኒየር ፍላጎት አላሳየም። ፍላጎት ቢያሳይ ኖሮ ግን አርሰናል የሚቀላቀልበት ሁኔታ የሰፋ እድል ነበረው ማለት ነው። የአርሰናል ጉዳይን ጨርሰው ወደ ማንቸስተር ዩናይትድ እንግባ። ማንቸስተር ዩናይትድ ጉዳይ ስንመለከት ማንቸስተር ዩናይትድ ታይለር አዳምስን ከበርነሞዝ ለማስፈረም እያጤኑ ነው ተብሏል። የመሃል ሜዳ ተጫዋች ለማስፈረም ማንቸስተር ዩናይትድ እየጣሩ ነው። ከሳንቶስ እና ኪዩሪቲ ሊማስ ውጪ በጣም ከብዙ ተጫዋቾች ጋር ስማቸው የተያዘ ከነ ቻሜኔ፣ ከነ ኮኔ፣ ከነ ስኮት፣ ከነ ባሌባ ጭምር ስማቸው የተያዘ አሁን ከአዳምስ ጋር ደግሞ ቅርብ ጊዜ መያያዝ ጀምሯል። 35 ሚሊዮን ፓውንድ በርነሞዝ ከጫዋቹ ይፈልጓል ተብሏል። እናም ማንቸስተር ዩናይትድ ኪሱን የማይጎዳ ገንዘብ ነው። 35 ሚሊዮን ፓውንድ ከፍሎም ይግሉ ማድረግ ይችላል ማለት ነው። ስለሆነ ማንቸስተር ዩናይትድ ታይለር አዳምስ ምናልባት ከበርነሞዝ የሚያስፈርምበት አጋጣሚ አለ። እዛው ከበርነሞዝ ቤትም ስኮትንም ይፈልጋል። ማንቸስተር ዩናይትድ ጀርመናዊውን የክለብ ብሩጅ ተጫዋች ይፈልጋል ተብሏል። እሱም ትሮሶልዲን ለማስፈረም ከክለብ ብሩጅ ይፈልጋል ተብሏል። ግን ክለብ ብሩጅ ይህንን ተጫዋች መልቀቅ አይፈልጉም ተብሏል። ስለሆነም ባለፈው ውድድር 19 ጎሎችን ለክለብ ብሩጅ ማስቆጠር የቻለ ተጫዋች ነው። እናም በማንቸስተር ዩናይትድም ተፈላጊ ይሆናል። ማንቸስተር ዩናይትድ ሌላ የአጥቂ አማራጭ ደግሞ ለማስፈረም ጥረት ያደርጋል። ወደ ሊቨርፑል ጉዳያችን ስናልፍ በዋናው ጉዳይ ብራድ ባርኮላን የተመለከተ ጉዳይ ነው። ሊቨርፑልን ስናነሳ እናንሳላችሁ። የ23 ዓመቱ ፈረንሳዊ ብራድ ባርኮላ በፒኤስጂ ቤት ውሉን ማራዘም ባለመፈለጉ ምክንያት ፒኤስጂ እሱን ለመግዛት 170 ሚሊዮን ዩሮ እንደሆነ ተነገረ። ፒኤስጂም ባርኮላ ለመግዛት 170 ሚሊዮን ዩሮ ይጠይቃል ተብሏል። 170 ሚሊዮን ዩሮ የቀረበ ቡድን መግዛት ይችላል ተብሏል። ሊቨርፑልም ይህን ተጫዋች ለመግዛት በደንብ ፉክክር ውስጥ ይገባሉም ተብሏል። እናም በተያያዘ ደግሞ ሊቨርፑል ከባርኮላ ጋር ንግግር ጀምሯል ተብሏል። ስለ ደሞዙ እና የተለያዩ ነገሮች እየተነጋገሩ ተብሏል። ከዛ ወደ ፒኤስጂ ይዞራሉ ተብሏል ማለት ነው። ስለሆነ ሊቨርፑል በደንብ የባርኮላ ዝውውር ላይ በደንብ እያጤነበት የሚገኘው የአንዳይሜንዲን ይፈልግ ነበረ። ሪያል ማድሪድ ተነጥቆበታል። ስለሆነ ባርኮላ ነው። አርሰናል ቢቀላቀልበት የሚችልበት አጋጣሚ ያለ ዝውውር ላይ ምክንያቱም የቪኒሲየስ ጁኒየር እምቢ ስላለው ሁሉ ለማራዘም እዛ
ፈቃደኛ ስለሆነ ወደ ሪያል ማድሪድ ስለሆነ ባርኮላ ሊቨርፑል ምርጫው ይሆናል ተብሎ ይጠበቃል። ወይም አርሰናል 870 ሚሊዮን ዩሮ ማን ይከፍላል ተብሎ ይጠበቃል። እሺ ሌላኛው ወደ ማንቸስተር ሲቲ ጉዳይ እናልፋለን። ማንቸስተር ሲቲ እና ቼልሲ በርካታ ጉዳዮች ይዘናል ብለናቸዋል። ማንቸስተር ሲቲ ስናልፍ ማንቸስተር ሲቲ ጆስኮ ጋቫርዲዮልን በሲቲ ቤት 5 ዓመት የሚያቆየውን አዲስ ውል አፈራርሞታል። የግራ መስመር ተከላካዩ ጆስኮ ጋቫርዲዮል በሲቲ ቤት 5 ዓመት ቆይታን ተፈራርሟል ማለት ነው። በተጨማሪ ዓመታት ስለሆነ ተጫዋች ድንቅ ተጫዋች ነበረ። የክሮሺያዊ ተጫዋች ወደ ማንቸስተር ሲቲ ቤት ከመጣ በኋላ ለማንቸስተር ሲቲ በጣም ጥሩ ግልጋሎት እየሰጠ የሚገኝ ተጫዋች ነው። እና አሁን ደግሞ 5 ዓመት አለ እነ ፊል ፎደንን እነ ኩሳኖቨን የመሰሉ ተጫዋቾችን ማራዘም የሚታወሳው ማንቸስተር ሲቲ አሁን ደግሞ ጋቫርዲዮልን እያራዘመ ነው። አሁን ማንቸስተር ሲቲ ተጫዋቾችን ከማስፈረም ይልቅ እዚህ ያሉ ተጫዋቾችን ማራዘም እየመረጠ ይገኛል። አሁን ወደ 3 ተጫዋቾች ማራዘም ገና ጀረሚ ዶኩም ገና ሊራዘም ይችላል። ወደ ገና 2 ተጫዋቾችን ሊያራዝም ይችላል። ስለሆነ ወደ 5 ተጫዋቾችን ወደ 6 ተጫዋቾች በዚህ ክረምት ዝውውር መስኮት ማንቸስተር ሲቲ ጋር ይቀጥላል ወይም ማራዘማቸው ይታወቃል ማለት ነው። የተጫዋችም ደግሞ ሲያስፈርሙ የበለጠ ይሆናል ማለት ነው። የማንቸስተር ሲቲ ተጫዋች ሮድሪ ቀላል የቀዶ ሕክምና አድርጓል ተብሏል። ጉዳት እንግዲህ የሚያሰቃይ ተጫዋች ነው ሮድሪ እና ቀላል የቀዶ ጥገና ሕክምና አድርጓል። በሳካ ሁኔታ ተጠናቋል። ስለሆነ ሮድሪ እስከመቼ እንደሚቆይም አይታወቅም። ግን የኮሚንስ ጨዋታ እና የመጀመሪያ ማንቸስተር ሲቲ ጨዋታ ምናልባት የሚያርፉት ጨዋታ ይሆናል ተብሎ ይጠበቃል ከማንቸስተር ሲቲ ካልወጣ ማለት ነው። ማንቸስተር ሲቲ ለሮድሪ ከሪያል ማድሪድ ምንም አይነት ጥያቄ አልቀረበም ብሏል። ማንቸስተር ሲቲ አሁንም ሮድሪ አዲሱን ይፈርማል የሚል ተስፋ አላቸው ተብሏል። እንግዲህ ሪያል ማድሪድ የሮድሪ በጣም ፈላጊ ናቸው። በዚህ ክረምት ውስጥ ማስፈረም ሮድሪን ይፈልጋሉ። አሁን እንግዲህ ማንቸስተር ሲቲ ምንም አይነት ሮድሪ የቀረበልኝ ጥያቄ የለም ሲሉ ተደምጠዋል። ማንቸስተር ሲቲ ሰዎች ማንቸስተር ሲቲ ግን ሮድሪ አሁንም አዲሱን የሚፈርምበት አጋጣሚ አለ፣ ተስፋ አለን ሲሉ ተናግሯል። ሮድሪ የሚፈርምበት አጋጣሚም አለ ጉዳት ላይ ምናምን ስለሆነ ሪያል ማድሪድ ምናልባት ሊያስፈርምበት የሚገባ አጋጣሚ አለ። ግን ውሉን ካደሰ ለማንቸስተር ሲቲ በጣም ጥሩ ነው። ሪያል ማድሪድ ግን ይጎዳል ተብሎ ይጠበቃል። ስለሆነ በጣም ለሪያል ማድሪድ ምናምን ጠቃሚ ዝውውር ይመስል ነበረ። ሮድሪም ወደ ሪያል ማድሪድ መሄድ የሚፈልገው ስለሆነ ምናልባት ዝውውሩ የሚፋጠንበት አጋጣሚ በሱ ሊሆን ይችላል። ሪያል ማድሪድም ለዛ ይመስላል። የማንቸስተር ሲቲ ተጫዋች ሳቪኒዮ ከማንቸስተር ሲቲ መልቀቅ እንደሚፈልግ ተነግሯል። በቂ መጫወቻ ጊዜ ማግኘት እንደሚፈልግ ተነግሯል። ስለሆነ ቶተናም የዚህ ተጫዋች ፈላጊ ነበር። ሳቪኒዮ ጥሩ ተጫዋች ነው የምንለው ተጫዋች ነው። በማንቸስተር ሲቲ ቤትም ጥሩ ነበር፣ ዋንጫም አንስቷል። ጥሩ በጣም ምርጥ ተጫዋች ማለት ይችላል። ግን በማንቸስተር ሲቲ ቤት አሁን የመጫወቻ ጊዜም እየተነፈገው ነው የሚገኘው። ገንቢ እየተሰጠው ስለማይገኝ ከማንቸስተር ሲቲ መልቀቅ እፈልጋለሁ ሲል ተናግሯል። ስለሆነም በዚህ ክረምት ምናልባት ሊለቅ የሚችልበት አጋጣሚ ከቶተናም ጋር በጣም ስሙ እየተያያዘ ነበረ። ግን አላስፈረሙም ነበር ቶተናም። አሁንስ የሚለው ቶተናም አሁን ሰፊ እድል ይዞ መጥቷል። መሐመድ ኩዱስ በዛ ቦታ ያሉ ሌሎች ናቸው። የማንቸስተር ሲቲን ጉዳይ በዚሁ እናጠናቅና ወደ ቼልሲ ምዕራብ ለንደኑ ክለብ እንዘዋወራለን። የቼልሲን ጉዳይ ስናነሳ በቼልሲ ቤት ጆዋ ፔድሮ መቼም አይሸጥም ተብሏል። የቼልሲ አጥቂ ጆዋ ፔድሮ ከብሬተን ከመጣ በኋላ በቼልሲ ቤት በጣም ምርጥ እንቅስቃሴ፣ ጥሩ እንቅስቃሴ ሲያሳይ ነበር ተጫዋች ነው ጆዋ ፔድሮ። ስለሆነ ከቼልሲ ግን እንደማይለቅ የተገለጸበት ሁኔታ አለ ማለት ነው። ምንም አይነት ጥያቄ ቢቀርብም ውድቅ ነው የሚደረገው እንጂ አይሸጥም ተብሏል። ቼልሲ ዳኒ ዌልቤክን ለማስፈረም ከስምምነት መድረሱ ተሰምቷል። ሄር ዊ ጎ በትንሽ ጊዜያት ውስጥ ተብሏል። በቃ ማለት ይቻላል በትንሽ ጊዜ ውስጥ ይባላል። ሕክምና ምርመራውንም በትንሽ ጊዜ ውስጥ ሊያደርግ እንደሚችልም ተገልጿል። ወደ ሆንግ ኮንግ አቅንቶ ዳኒ ዌልቤክ ሕክምና ምርመራ ያደርጋል ተብሎ ይጠበቃል። ስለሆነ ቼልሲ ዳኒ ዌልቤክን ማስፈረም ችሏል። ማንቸስተር ዩናይትድም ዳኒ ዌልቤክን ይፈልገው ነበር፣ ግን ቼልሲ ቀድሞት ማስፈረም ችሏል ማለት ነው። የአጥቂ ስፍራውን በደንብ እያጠናከረ ነው። ይህ በጣም ድንቅ ክለብ ነው ማለት እንችላለን። ቼልሲ አሁን በጣም እያጠናከረ ነው። ስለ ቼልሲ እንግዲህ ያነሳሁት ትንታኔ አለ። ወደ 53 ደቂቃ ሄዳችሁ ማየት ትችላላችሁ። በትንታኔ የዕለተ ሰኞ ትንታኔ ላይ
ከትናንት ወዲያ ያደረኩት ትንታኔ ላይ በደንብ ስለ ቼልሲ በደንብ ተንትኛለሁ። እሱን ሄዳችሁ ገብታችሁ ማየት ትችላላችሁ። እናም ከስምምነት ደርሷል። ሌላ የአጥቂ ማጠናከሪያ የጆ ፔድሮ ተተኪ የጆ ፔድሮ ቤንች ጆ ፔድሮን የሚተካ ጆ ፔድሮን የሚያሳርፍ ተጫዋች መሆን ይችልበት አጋጣሚ ያዳነው ዴላፕ የሚለቅበት አጋጣሚ ይኖራል ተብሎ ስለሚጠበቅ ዴላፕንም መልቀቅ ስለሚፈልጉ ማለት ነው ቼልሲዎች። ቼልሲ ጆርዳን ሄንደርሰን በነፃ ከብሬንትፎርድ ለመቀላቀል ከጫፍ ደርሷል ማለት ነው። ጆርዳን ሄንደርሰንን እንግዲህ ቼልሲዎች ለማስፈረምም እንደዛው ከስምምነት ላይ ደርሷል። ከጫፍ የደረሰው በነፃ ነው እንግዲህ የሚቀላቀለው። ጆርዳን ሄንደርሰን እንግዲህ 30 ምናምን ዓመት ተጫዋች ነው። ያረጀ ነው፣ ግን ልምዱን ለማካፈል መጥቷል። በሊቨርፑል ቤት የምናውቀው ድንቅ መሪ ነበረ። ከዛም ወደ ብሬንትፎርድም አቀንቶ የጫወተበት ሁኔታ አለ በእንግሊዝ ፕሪሚየር ሊግ ውስጥ ስለሆነ ይህ እንግሊዛዊ ተጫዋች በእንግሊዝም በ2016 ዓለም ዋንጫ ጥሪ የቀረበለት ተጫዋች ነበር በአስገራሚ ሁኔታ ስለሆነ ቼልሲ ጆርዳን ሄንደርሰንን ግልጋሎት ያገኛል ተብሎ ይጠበቃል። ስለሆነ ይህ ልምዱን ለማካፈል ፕሪሚየር ሊግ የበላ ተጫዋች ስለሆነ ሻምፒዮንስ ሊግን የሚበላ ተጫዋች ነው። ለዛውም በአምበልነት በሊቨርፑል ቤት ስለሆነም ለቼልሲ ጥሩ ልምድ ይሆናል ተብሎ ይጠበቃል። መሀል ሜዳውንም ለመቆጣጠር የሚያስችልበት አጋጣሚ ይኖራል ተብሎ ሌላ የመሀል ሜዳ አማራጭ ይሆናል ተብሎ ይጠበቃል። ጆርዳን ሄንደርሰን ልምዱን ለማካፈልም ለቼልሲ ይጠቅማል ተብሎ ይጠበቃል። ለነ ኤንዞ ፈርናንዴዝ፣ ለሞሴስ ካይሴዶ፣ ለነ ኮል ፓልመር ለምሳሌ ተጫዋቾች ልምዱን ያካፍላል ተብሎ ይጠበቃል። ተቀይሮ እየገባም ለቼልሲ ግልጋሎት ይሰጣል ተብሎ ይጠበቃል ማለት ነው። ቼልሲ የመሀል ተከላካዩን ጃኮብ ራሞንን ለማስፈረም ይፈልጋሉ ተብሏል። ሌላ የመሀል ተከላካዩንም ቼልሲ ያስፈልጋቸዋል ማለት ነው። ስለሆነም ጃኮብ ራሞንም አሁን ላይኳን ማስፈረማቸው ይታወሳል። አሁን ደግሞ ጃኮብ ራሞንም ድጋሜ ሌላ ደግሞ የመሀል ተከላካይ ለማስፈረም ይፈልጋል ተብሏል። ቼልሲ በጃቢ አሎንሶ በጣም ብሮችን ገንዘቦችን ፈሰስ እያደረገ በደንብ ተጫዋቾችን እያስፈረመ ነው በየቦታው ማለት ነው። በረኛም ለማስፈረም ጥረት ያደረገም ተከላካይ አስፈርሟል። የመሀል ሜዳ ተጫዋችም አስፈርሟል። ጆርዳን ሄንደርሰን የሚመስል ተጫዋች አለ። አጥቂ ላይ በደንብ አስፈርሟል። በደንብ በየቦታው የሚቀረው ተከላካይ የመሀል ሜዳና በረኛ ነው ማለት እንችላለን። አሁን ደግሞ ተከላካይ ለማስፈረም ጃኮብ ራሞን ለማስፈረም ይፈልጋል ተብሏል። ሌላኛውም ቼልሲ የባርሴሎና የመሀል ተከላካይ የሆነውን ጀራርድ ማርቲንን ማስፈረም ይፈልጋሉ ተብሏል። ኤሲ ሚላንም የዚህ ተጫዋች ፈላጊ ነው ተብሏል። ባርሴሎናም ጀራርድ ማርቲንን ግን ይለቃል ተብሎ አይጠበቅም፣ ይፈልጋል ተብሏል። ግን ገንዘቡን የሚያቀርቡለት ከሆነ የሚፈልገውን ገንዘብ የሚለቅበት አጋጣሚ ይኖራል ተብሎ ይጠበቃል። ስለሆነ ቼልሲ የመሀል ተከላካይ ነው ጃኮብ ራሞንን እና ጀራርድ ማርቲን በቼልሲ ራዳር ውስጥ የተከላካይ ራዳር ውስጥ ይገኛሉ ናቸው ማለት ነው። ስለሆነ ቼልሲ ከጀራርድ ማርቲን ወይም ከጃኮብ ራሞን አንዱን የሚያስፈርምበት ሁኔታ ይኖራልም ተብሎ ይጠበቃል። ያን ከቼልሲ ጉዳይ መጨረሻችን ቼልሲ በመጀመሪያው ወዳጅነት ጨዋታው ከዌስተርን ሲድኒ ጋር ተጫውቶ 6-4 በሆነ ውጤት አሸነፋል። የመጀመሪያው ጨዋታ በጃቢ አሎንሶ የመጀመሪያው ጨዋታ ከዌስተርን ሲድኒ ጋር ነው። 6 ጎሎችን ማስቆጠራል። የአጥቂ መስመሩ ጥሩ ማለት እንችላለን። ለወጣቶች ደግሞ እድል ሰጥቶ ነበር ጃቢ አሎንሶ፣ ግን 4 ጎል መቆጠረባቸው ምንም እንኳን በወዳጅነት ጨዋታ የሚሆን ከተከላካይ በደንብ ማስፈረም ይገባቸዋል ተብሎ ይጠበቃል። ስለሆነ ጎሎቹን ለቼልሲ በ9 ደቂቃ ውስጥ ጆ ፔድሮ በ80፣ 85፣ 89 ደቂቃ ላይ ማስቆጠራል። እናም እነዚህን ጎሎች ታታፓየቭ፣ ኢሳጉ እና ጊተንስ የቼልሲ ጎሎች አስቆጥሯል። ለዌስተርን ሲድኒ ደግሞ 4 ማስተላለፊያ ጎሎች ፓታን ዛምብልስ፣ ሃማንድ፣ ሲኩኩሎና እና አማኑዋል አስቆጥረዋል ማለት ነው ለቼልሲ። ኖቲንጋም ፎረስት የተያያዘ ጉዳይ ኖቲንጋም ፎረስት ኢብራሂማ ሳንጋሬን በኖቲንጋም እስከ 2029 የሚያቆየውን አዲስ ውል መፈራረሙ ይፋ ተደርጓል። ኢብራሂማ ሳንጋሬ በማንቸስተር ዩናይትድ፣ በማንቸስተር ሲቲ፣ በሊቨርፑል የመሳሰሉት ክለቦች በጣም እየተፈለገ የሚገኝ ተጫዋች ነበር ኢብራሂማ ሳንጋሬ። አሁን ግን በኖቲንጋም ፎረስት 2029 የሚያቆየውን አዲስ ውል ፈርሟል። ኤቨርተን የተያያዘ ጉዳይ እንመለከታለን። በእንግሊዝ የመጨረሻ ጉዳያችን ነው። ኤቨርተን የቼልሲውን ዴላፕ ዝውውር እየመራ ይገኛል ተብሏል። ቼልሲዎች ዴላፕን እንደማይፈልጉት እንደሚሸጡት እየተገለጸ ዴላፕና ጃክሰን የሚሸጡት ተጫዋቾች እንደሆኑ ተነግሮ ነበረ። አሁን ኤቨርተን ዴላፕን ለማስፈረም ይፈልጋሉ፣ እየመሩም ነው ተብሏል። እነ ኒውካስትልም የዴላፕ ተጫዋች ፈላጊ ነው። አሁን ወደ ስፔን ጉዟችንን እናድርግና ሪያል ማድሪድን እናገኛለን። ሪያል ማድሪድ ጋር ስንሄድ የምናገኘው ስለ ሮድሪ ጉዳይ ነው።
በደንብ እየተወራ የሚገኘው። አሁንም ሪያል ማድሪድ በሮድሪ ላይ ፍላጎት አላቸው ተብሏል። ስምምነት ላይ ለመድረስ እንችላለንም ብለዋል። ብለውም እንደሚያስቡ ተገልጿል። ሪያል ማድሪድ አሁን ሮድሪ በጣም እየፈለገ ነው የሚገኘው። ሪያል ማድሪድ ከማንቸስተር ሲቲ ጋር በዚህ ሳምንት በሮድሪ ጉዳይ ይነጋገራል ተብሏል። ከሮድሪ ጋር እየተነጋገረ የሚገኝ ከወኪሉ ጋር ከሮድሪ ጋር እየተነጋገረ ይገኝ ነበር ሪያል ማድሪድ የሚሉ ወሬዎች ተነግረዋል። አሁን ግን ክለብ ለክለብ ንግግር ይጀምራል። ሪያል ማድሪድ ከማንቸስተር ሲቲ በዚህ ሳምንት ውስጥ ንግግር ሊጀምሩበት የሚችሉበት ሁኔታ አለ ተብሏል። ማንቸስተር ሲቲም እንግዲህ ቅድም እንደነገርኳችሁ ምንም አይነት በሮድሪ ጥያቄ አልቀረበልኝም ብሏል። ሪያል ማድሪድ ግን አሁን በዚህ ሳምንት ውስጥ ጥያቄ ሊያቀርብ ይችላል ተብሏል። ስለሆነ ሮድሪ ወደ ሪያል ማድሪድ የሚሄድበት አጋጣሚ ይኖራል ተብሎ ይጠብቃል። ሪያል ማድሪድ ገፍቶ ከመጣ ሪያል ማድሪድ የሮድሪ በጣም ፈላጊ ነው። ሮድሪ በመሃል ሜዳው ለሪያል ማድሪድ በጣም የሚጨምረው ትልቅ ነገር እንዳለም ታይቷቸዋል ማለት ይቻላል። እና ፌዴሪኮ ቫልቬርዴ አብረው የሚጫወቱበት አጋጣሚ አለ ማለት ነው። ወደ ሳውዲ አረቢያ ስንሄድ አልሂላል እናገኛለን። አልሂላል ዴምቤሌ ከሳውዲ የሚቀርብ ጥያቄ እንደማይቀበል ይፋ አድርጓል። አልሂላል እንግዲህ የዴምቤሌ ፈላጊ ነበሩ አልሂላሎች። የዴምቤሌም ጥያቄ አቅርቦ ነበረ፣ ውድ ዋጋ ማለት ይቻላል። ዴምቤሌ ግን ከሳውዲ የሚቀርቡት ጥያቄ ምንም አይነት ጥያቄ እንደማይቀበል አሳውቋል። አልሂላል እንግዲህ የኦስማን ዴምቤሌ ውድቅ ከተደረገባቸው በኋላ ሉዊስ ዲያዝን ለማስፈረም ይፈልጋሉ ተብሏል። የባየር ሙኒክ ኮሎምቢያ ተጫዋች ሉዊስ ዲያዝን አሁን ለማስፈረም ይፈልጋሉ። የመጀመሪያ ጥያቄም 70 ሚሊዮን ለማቅረብ ተዘጋጅቷል ተብሏል። 70 ሚሊዮን ዩሮ ለሉዊስ ዲያዝ ግን በቂ የሆነም አይመስልም። ከመቶ ምናምን ሊጠይቁ ይችላሉ። ባየር ሙኒክ የግራ ክንፍ የቀድሞ የሊቨርፑል ተጫዋች ሉዊስ ዲያዝ ኮሎምቢያዊ በጣም ድንቅ ተጫዋች ነው። የምናውቀው በተለይ በሊቨርፑል ቤት የምናውቀው ጥሩ ተጫዋች ነው። አሁን ግን በአልሂላል እየተፈለገ ይገኛል። አልሂላል እንግዲህ ሰመርቪልን ማስፈረማቸው ይታወሳል። አሁን ደግሞ ፊታቸውን ወደ ሉዊስ ዲያዝ አዙረዋል። ወደ አሰልጣኝ ቅጥሮች ስናንሳ ዚነዲን ዚዳንን ቀዳሚ እናደርጋለን። ዚነዲን ዚዳን አዲሱ የፈረንሳይ ብሔራዊ ቡድን አሰልጣኝ ሆኖ መሾሙ ይፋ ተደርጓል። ፈረንሳዊው ተጫዋችና አሰልጣኝ ዚነዲን ዚዳን አሁን የፈረንሳይ አሰልጣኝ ሆኖ ተሸሟል። ይህንን ሹመት ፈልገው ስቆየው የነበረው ሹመት ነበረ። የዚህ ሀገር አሰልጣኝ መሆኑ ደስ ብሎኛል። ዋንጮችን ድጋሜ ለማሸነፍ ነው የምንጠራው ሲል ተናግሯል። ዚነዲን ዚዳን እንግዲህ በተጫዋችነት በፈረንሳይ ብሔራዊ ቡድን የ1998ቱን የዓለም ዋንጫ ማሳካቱ ይታወሳል። ዚነዲን ዚዳን አሁንስ በፈረንሳይ ብሔራዊ ቡድን እስከ 2030 የሚያቆየውንም ውል ተፈራርሟል። ስለሆነ የዓለም ዋንጫ ድረስ የዓለም ዋንጫን ይመራል ማለት ነው። ክሎፕና ዚነዲን ዚዳን እንግዲህ አብረው እንግዲህ ፈረንሳይና ጀርመን ማለት ነው። እነዚህ ውጤታማ አሰልጣኞች ማለት ነው። ሌላኛው ሮቤርቶ ማንቺኒ ድጋሜ ጣሊያን ብሔራዊ ቡድን አሰልጣኝ ሆኖ መሾሙ ተገልጿል። አንድሪያ ፔርሎ ጋር እንግዲህ ስማቸው በደንብ ተያይዞ ለመፈረም ተቃርቧል የሚሉ ወሬዎች ከጣሊያን ብሔራዊ ቡድን ጋር ተገልጾ ነበር። አንድሪያ ፔርሎ አሁን ግን ሮቤርቶ ማንቺኒ ሆኖ ተሾሟል። ዋና አሰልጣኝ ሆኖ ተሾሟል። ሮቤርቶ ማንቺኒ እንደምናስታውሰው የአውሮፓ ዋንጫን እንግሊዝን በፍጹም ቅጣት ምት አሸንፈው ዋንጫ ሲበሉ እሱ ነበር አሰልጣኛቸው። እነ ቡካዮ ሳካ፣ እነ ጀደን ሳንቾ፣ እነ ማርከስ ራሽፎርድ ሲስቱ እንግዲህ የዶናሩማ ድንቅ በረኛ የቡካዮ ሳካን ፔናልቲ ያድን ነበረ እና ሮቤርቶ ማንቺኒን ይመስላል የጣሊያን ብሔራዊ ቡድን አሰልጣኝ ሆኗል። የጣሊያን ብሔራዊ ቡድን አሰልጣኝ ሆኗል ሮቤርቶ ማንቺኒ ማለት ነው። ዳግም ወደ መጨረሻ ጉዳያችን ስናልፍ የአቋም መለኪያ ጨዋታዎች ተደርገዋል። ሪያል ማድሪድ 4-1 አሸንፏል። እነ ጋርሺያ፣ ማስታንቱኖ፣ ቫልቬርዴ መሰል ተጫዋቾች አስቆጥረዋል። ሪያል ሶሲዳድም አስቶን ቪላን 4-2 በሆነ ውጤት አሸንፏል። እነዚህ ኤቨርተንም አሸንፏል። ቼልሲም እንግዲህ ቅድም እንዳልኩት 6-4 ማሸነፉ ይታወሳል። ተመልካቾቻችን ውድ የናቲ ፉትቦል ተከታታዮች የዛሬው የማለዳ ስፖርት ዜናችን ይመስል ነበረ። ነገም በሌላ በትኩስ ዜናዎች እንመለሳለን። ዛሬ ማታ 1 ሰዓት ላይ ትንታኔ እናቀርባለን። ዛሬ የሚጠብቁን ሰኞ፣ ሮብ፣ ቅዳሜ ትንታኔ እንዳለ እንዳይረሳ። ሁሌ ማታ 1 ሰዓት ላይ ትንታኔ አለ። ዛሬም 1 ሰዓት ላይ በሌላ ትንታኔ አዲስ ትንታኔ ጠብቁ። ላይክ፣ ሰብስክራይብ ያደረጋችሁ ሰብስክራይብ እንዳይረሳ። ዜና ከተመቻችሁ ላይክ አድርጉ፣ ለወዳጆቻችሁም ሼር አድርጉላቸው፣ ሰብስክራይብ አድርጉ። ደወል ምልክቱን እየተጫናችሁ እነዚህ ያሉ ትኩስ መረጃዎች፣ ዜናዎች እና ምርጥ ዜናዎች ትንታኔዎችም እንዲደርሳችሁ ያደርጓችኋል። ሰብስክራይብ ያደረጋችሁ
ሰላም ሁኑልኝ፣ ሰላም ዋሉልኝ። ዛሬው የናቲ ፉትቦል የሚመስል ነበረ። እናመሰግናለን። ዛሬ ማታ 1 ሰዓት ላይ ግን ቀጠሮ እንያዝ፣ እንገናኛለን። አመሰግናለሁ።